እንዳይወጥ ቆይ በለው እዛ ጋይስ ኖ አንዴ ላይ ወደዚህ ጋሼ አረን እንዳይወጥ በዚህ እዚህ ጋር ማን ነው ያዝ እዛ ጋር ያዘ ደስ ያለው በጣም ይቀራል እንዴ አረ ናሳ የታባቱ ያምራል በጣም ስለዚህ ቴንክ ዩ እናመሰግናለን ወደ አዳራሽ ልጅ ይመጣል ችግር የለም ያው ገብቷል መከራኝ ነው ግቢ እንዳይወጡሽ ጥሩ እሺ ቦታ አዘጋጅተንላችኋል እዛ ጋር በዚህ ጋር አዎ ተሸፋን ኑ ጋሼ የኔ አባት ኩራትና ክብራን እንግዶቻችን መገናኛ ብዙሃን ባለሙያዎቻችን አክብራችሁ እዚህ መሀላችን ስለተገኛችሁ እጅግ እናመሰግናለን። ፕሮግራማችንን እንጀምራለን። ውጪ ያሉ እንግዶች ስላሉ ማዘጋጀት ነበር። አይዞህ ሌላውን ችግር የለውም። ልጆች ኑ ነይ ነበር በዚህ ነው በዛ ይሻላል። እሺ በጣም ጥሩ ናፒ ዛሬ ቀን ሆኖ ጋሼ ዛሬ መኪናዋን እያሽከረከርክ መሄድ ነው ወደ ቤት እንግዲህ እስኪ ጭብጨባስ ሁላችንም እስኪ በእናትህ ጋሼ በዚህ የአባት ቢቢ አድርጓት እንግዲህ ቆጥ ኖ ችግር የለውም ከኋላ በዚህ ማመቻት ነው እስኪ ጋሼ አረረ ቢቢ እናድርጋታለን እስኪ ይኸው ፎከስ ቪዲዮና መስግንለት ቪዲዮና ፎቶ ይሰራል ቴንክ ዩ ፎከስ ቴንክ ዩ ሶ ማች እንዴት ነው ጋሼ ክፈቱላቸው በር ይከፈት ይለስ ክፈቱላቸው እና አስገቧቸው ቅዱስ ክፈት በር ልጆች ይታሉ ልጆችም ከኋላ ይግቡ አንዴ ልጓነ ከነሱ ልጆች በቃ እናዛ የታባቱ የሰር ጋሼ ነበር በጣም ደስ ብሎኛል። መኪናው በጣም ነው የሚያምረው። ቴንክ ዩ አሜን ኑ ወደት እንንዳት እንደ ጋሼ ምንድነው መንጃ ፈቃድ አልወጣም ገና ሲወጣ እንነዳታለን አብረና ኑ በል ወደ ግብዣችን እንመለሳለን። ደስ አላችሁ ልጆች በጣም ወደውታል። እሺ ኑ በሉ አሁን ወደ ኮክቴል ግብዣችን ማናጀሬ ነው እንመሳሰላለን። ኑ በሉ የፈጠነ ነው የከረከሙ በኋላ ደግሞ ያለው ስሜላ ኑ ልጆች እንንዳት እንደጋሽ ምንድነው መንጃ ፈቃድ አልወጣም ገና ሲወጣ እንነዳታለን አብረና ኑ በል ወደ ግብዣችን እንመለሳለን። ደስ አላችሁ ልጆች አሪፍ ነው ጋሼ ወደውታል ጋሼ ኑ በል ወደ ኮክቴል ግብዣችን ማናጀሩ እንመሳሰላለን።
ባለኝ ለርሶ አንድ ስጦታ አለኝ እዚህ ጋር ይኸው ሌላ ስጦታ አለኝ ለጋሽ ሰለሞን እንግዲህ መስጠት እፈልጋለሁ ጋሼ የኔ አባት እንኩስኪ በጭብጨባ አግዙኝ በእናታችሁ ይከፈት ነግዘት በሎ እስቲ ምን ይመስላል እስኪ ወረደ ተቀምጣለህ እናዝሮ እንደዚህ ሳቡት ወረ ላይ ስለሱ ስለሽልማቱ እናወራበታ እንደዚህ ወደዚህ ሲያብርሽ አንዳንዴ ወደዛ ትንሽ ነገር አውራ ብዬ ነው ከዛ ስፔስ አድርገው ብዬ ነው እሺ በጣም የምንወደው ወንድማችን ይሄ ቻሌንጅ እንዲሳካ ትልቅ አስተዋጽኦ ያደረገው እንግዲህ ምንም እንኳን አስጀማሪና ጠንሳሽ አዶናይ ነው ዛሬ ደግሞ የራሴም ደግሞ ስጦታ አለን እያለ ነው ስጦታው ምንድነው የሚለውን ወደ ላይ እናሳያችኋለን ከዛ በፊት ግን የሚለው ነገር አለ ጋሼ እንግዲህ ስዕል ናችሁ እናንተ የኢትዮጵያ ስዕል እንግዲህ ስዕል ናችሁ እናንተ የኢትዮጵያ ስዕል ማለት ነው ለዘላለም መስታወስ ያለብን ግዴታችን ነው እናንተን ማስታወስ የሰራችሁ ትልቅ ነገር አለ በመንፈሳዊ ደረጃ ማለት ነው አመሰግናለሁ እንደ ኢትዮጵያ ህዝብም ሁላችንም እናመሰግናችኋለን ወጣቶችም የእናንተ አራያ እንከተላለን በመንፈሳዊ ደረጃ እናመሰግናለን የስዕል ደግሞ ያው ስዕል ስለሆኑ ስዕል አምጥቻለሁ እንግዲህ እኔ ደግሞ እዚህ ላይ ከአዶናይ ሙሞዳት ቋንቋ አለች አለመወዳደቅ ማናችንም በተሰጠን ስራ ላይ አለመወዳደቅን ማሰብ አለ እንወዳደቃለን እንነሳለን በጣም መውደቅ ተራ እንትነት መወዳደቅ ግን ብዙ ቻሌንጅ አለው እሱ አስቦት ሊያዩን ይችላል መወዳደቅ ይበዛል ምክንያቱም ብዙ መከራዎች አሉት ስለዚህ አዶናይ በመወዳደቅ ውስጥ በመነሳት ታላቅ ሰው ሆነሃል እኔም በመወዳደቅ ውስጥ ታላቅ ሰው ሆናለሁ አሁንም ሞገስና ክብር ሰጥተኛል ከፈጣሪ በታች ዜር ይስጥልኝ በጣም ነው የማመሰግነው አዶናይ በመወዳደቅ ውስጥ በመነሳት ታላቅ ሰው ሆነሃል እኔም በመወዳደቅ ውስጥ ታላቅ ሰው ሆናለሁ አሁንም ሞገስና ክብር ሰጥተኛል ከፈጣሪ በታች ዜር ይስጥልኝ በጣም ነው የማመሰግነው ዋናው ነገር ዛሬ እንግዲህ ባለ ስነ ስርዓት እንድናደርግ ያስገደደን ነገር ሌሎችም በጣም እንወዳቸው እናከብራቸው በተለያየ ሙያ መስካሉ አርቲስቶችም ውጭ ያሉ ሌሎች አካላት ደግሞ ይሄንን አሪያ በማድረግ እንደዚህ የመኪና ርክክብ እንዲያደርጉ እንወዳቸውን እናደንቃቸውን በህይወት ይያሉ ማመስገን መቻል አለብን ማወደስ መቻል አለብን ብለን ነው ዛሬ የተነሳ ነውና ለዛም ነው ለጋሽ ሰሌ ክብር ይገባዋል ለሰራው ስራ እንግዲህ ቻሌንጁ እንደምታውቁት በተለይ ለማህበራዊ ድረገጽ ላይ ሲዘዋወር ነበር ጋሽ ሰሌ በታክሲ እየተጋፋ ይሄድ ነበር አለመታደል ሆኖ ነው እኛ ሀገር ኢትዮጵያ ስለሆነን እንጂ እንደሱ ያሉ በተለያዩ ዓለም ላይ ያሉ ፊልም ሰሪዎች ቲያትር ሰሪዎች ተከብረው እጅግ ቅንጡ የሆኑ መኪናዎችን የሚነዱበት ሁኔታ ነው ያለው ኢትዮጵያውንና ደግሞ እንደዚህ ሆነ ግን ደጋግ የሆኑ ኢትዮጵያውያኖች አሉ በተለይ በዚህ አጋጣሚ ብሩክ ሪል ስቴትንም እባካችሁ ደጋግማችሁ አመስግኑልን ትሪፕል ኢል ሆቴልንም ይሄ ፕሮግራም እንዲሳካ ስላደረገ ሌሎችም የመገናኛ ብዙሃን ባለሙያዎች የሶሻል ሚዲያ ተጽዕኖ ፈጣሪዎች በዚህ ሰዓት ቀጥታ በተለያየ ማህበራዊ ድረገጽ እየተሰራጨ ነው በጣም በርካታ ሰዎችም እየደወሉልን ነው እናንተም ስለመጣችሁ ለጊዜያችሁ እናንተንም በጣም እጅግ አድርገን እናመሰግናለን አሜን ወደ ውስጥ እንግባ አንዴ በእነሱ እንጀምር በጋሼ እንጀምር በጋሼ ክራውድ እንዳይሆን የያዙልን ኤሌቬተሩ ጋሼ ኤሌቬተሩ በዚህ ነው ሃይ ቤቢ ጋሼ ሰላም እንፉንና አንዴ በእናትህ እንደሚያመር የገብርኤል ያወሳው አንዴ በእናትህ አንዴ ቁጣሽን አልፍበት ሴት ማትቆጣ ሴት ለባሏ ዘውዳለች እሺ ቆጣሽ እንዴ ምንድነው ነገር ጋሼ አይ ትቆጣለች አዎ ገብቶኛል ሰነፍ ነው የምትሆነው ትቆጣኝ ችግር የለውም በስራ ላይ ምናምን አዎ ከሰነፍኩኝ እንዴት ያምራል እኮ የምትቆጣ ሴት አዎ ጎበዝ ነች ውስጥን ታጀግናለች እናሳ ባለቤት ይሰጥቻል ለምሽ እሺ ኤሌቬተር እናመቻች አንዴ ኤሌቬተር እናያዝላቸው ኦኬ ለብቻ እነሱ ብቻ አዎ ንጋሽ ሚስት ባለቤትና ባለቤት ከእግዚአብሔር ነው ንብረቱ የሱ ነው ሚስት መጽሐፍ ቅዱስ ሚስት ነው ቲክቶክ ላይ yes ቤተክርስቲያን ሄዳችሁ አዎ ቅዱስ ገብርኤል ስለዚህ ስለተሰማሩ ነው
ምን በጣም ትችላለች፣ ጎበዝ ነች በጣም። አዲስ ስጦታ እንደሞ አለ ሌላ ዝግጁ ካሲ አቤኔ ያዘው እስኪ። ያው ልጅ አንቲ ይባላል ባይዘወይ እሱ ነው ስዕሉን የሳለው። በጣም የሚያምር ስዕል ልክፈተው ላሳየት። ሉል በጣም ደስ ይላል። ወደዳችሁ? በጣም 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 ጎበዝ ነው። በጣም ከሚገባ ያንጸባርቃል ደግሞ። ካባዬን እንዴት አገኘው? ካባው ደግሞ ካባ ለብሼ የት ነው ያገኘህ? ያየኸኝ አይተኸኛል ማለት ነው። በራስ በማናገናኝ የለም። ጎበዝ ነው በጣም በእውነት በጣም 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 ይገባውታል። እንደውም አሳመርከኝ በጣም። ኧረ ድሮም ወይ ጋይሰኔ ታላቄ ነው በእውነት በጣም በጣም። አሁን እቺ ቤቷ ውስጥ በጣም በጣም ትደረጋለች። የማመሰግነው በእውነት በጣም በጣም። አዶናይ እንግዲህ ምንድን ነው የምትባለው? እንጃ እሱ እንግዲህ ሳሊው ልጅ አርት ይባላል። ጎበዝ የኔ ልጅ ማን ነው ስምህ? ልጅ አርት ወይ ደግሞ ልጅ አርት ይሻላል። በጣም በጣም ነው የማመሰግንህ በእውነት። ልጅነቴን ሁሉ አመጣህብኝ፣ አስታወስከኝ። እንዳታበላሸው በደንብ ጠብቀው። አንድ ቀን ደግሞ አሳያለሁ። የዛሬ 50 ምናምን ዓመት የነበረኝ አፍሮ የነበርኩበትን በቃ ትቀናለህ በእውነት በጣም በጣም። እና ጠብቀው ጸጉርህን። ተባረክ። እጅህን ቁርጥማት አይንካው። አመሰግናለሁ። መማር አለባቸው ነው። ቦምብ የምትባይ ደንቆሮ መሀይም የዚያች ልጅ አልፋታሽ። አንድ ያለች ደግሞ ቤታየው የምትባል እቺ ጋላ ቆሻሻ ጸጉር እኮ የላትም። ብታነሳ ማፉ እንዲባሪያ እኛን የንጉስ ልጆችን እየወጣች ስታዋርድ የምትል እቺ ጨጓራ ፊት ይቺ ወራዳ ጋላ ከአማራ ትግል ውስጥ መውጣት አለባት። እነዚህ የሚቆጥጧት ስኳዶች የሚባሉ የጎንደር ይሄ ሌባ ከትግሬ የተደቀለ ከኤርትራ የተደቀለ ዲቃላ ጎንደር የሚሸከማት የዚያች ልጅ መሀይም በቅሎ አባሯት። ይችላል የሌባ ልጅ ብናገኛት ራሱ እርምጃ እንወስድባታል። ስላላገኘናት ቆሻሻ ጋላ ሲሸናባት እኮ ነው የሚውል የሚያድር። ኦሮሞን ቢያረጋትማ ጥሩ ነው። ጋሎች አይደለም እንደ ትራክ ነጆች የሚደበሩባት የሚሞክሩባት እቺ ቆሻሻ ናት እኮ መማር ናት እኮ። ይሄን ቤት እኮ 5,000,000 ፎሎወር ያዘጋች እኮ መማር የምትባል ደንቆሮ መሀይም አተላ ሸርሙጣ ነች እኮ ይቺ የዚያች ልጅ። አስረግጬ ነው የምነግርሽ ቆሻሻ። ከአማራ ትግል ደግሞ ምን አባሽ ነው? አማራ ነኝ በለኔም ቁሙልኝ። ለምን አባሽ ነው ምን ቆምልሽ? ላንቺ ዘራፊ ነሽ እኮ አንቺ አህያ። የመብራት ኃይል ሹፌሩን ባልሽን አልጋ ላይ ስትሸመሸናል የሚያመለጥሽ አሁንማ አብዶልሻል። ቆሻሻ የልጅነት ባልሽ እንኳን መርዳት አልፈለግሽም አንቺ መሀይም ልጅ። እስካሁን አንዷን የምትባል አንተ የጠንቋይ ልጅ ጠንቋይ አንተ ከካ ደግሞ ማዘር ትሬዛ ትለኛለህ እንደ አንተ አህያ። ምስጋኑ አንዷን አንተ ሌባ ቅማንት ቅማል ነህ አንተ አህያ። አሜሪካ ላይ ያለው እኮ ለምን አንገናኝም እናንተ? በስባሳ የጠንቋይ ልጅ አንተ አማራ አይደለም አንተ አህያ። ጣና ቴሌቪዥን ትለኛለህ እንደ አንተ እዚያች ልጅ ደግሞ ማዘር ትሬዛ ናት። ልመና ነው አንተ አማራን የሚያሳውቀው በልመና ነው የምታወቀው። ቂጧን በማስመታት ነው የምታወቀው። ፓብሊክ ሬስትሩም ነች አንተ ከካ ፋፍዴን ብለህ እኮ ፋኖ ነው የምትከፋፍለው አንተ ነህ። የወሎ ህዝባችን አንገቱ እየተቆረጠ በጅምላ በመቃብር ሲቀበር እኮ ኮንትራድ የአየር አድጋ 2 ቀን ፌስቡክ ላይ ወጣ ኮሽታን ያማራ ሞት ብልጽግናን ቀጥሎ ያልክ አዲስ አበባን ተውት ሳተላይት ከተማ እንሰራለን የምትል ምስጋኑ አንዱ ዓለም የምትባል ደንቆሮ ልጅ የጠንቋይ ልጅ ነህ። አስረግጬ ነው የምነግርህ። ውጣ ከዚህ ከአማራ ትግል አንተ ያህያ ልጅ። ለእናንተ ስድብ ቢኖር $1,000,000 አርገዛለሁ። ስድብ የለም ለእናንተ የሚሆነው በክቶች